የአንድ መኒ ቪዲዮ አስቆይ ነው። ይህን ቪዲዮ የምሰራላችሁ ሁላችሁም እንደምታውቁት ሳይሆን ዓለም አቀፉ በዜና እየዘገበ ያለው በአፋር ክልል የተከሰተው እሳተ ገሞራ ቮልካኒክ ፍንዳታ ቡርካኑ እንግዲህ ከአፋር ክልል ከኢትዮጵያ አልፎ ብናኙ በየመን ሀገር እየታየ ነው። ከየመንም አልፎ እስከ ኢራን እስከ ፓኪስታን እስከ ህንድ ይደርሳል ተብሏል። ሱብሃንአላህ አላህ ይጠብቀን። እና ያሳቀኝ የየመኒው ቪዲዮ ምን ቢሆን ጥሩ ነው። ኢትዮጵያ ላይ የተከሰተው ቡርካን ብናኙ ጫታችንን መረዘ ብሎ ቪዲዮ ሰርቶ ነው። ብዙ የመኒዎች ያው እንደ ቀልድም አድርገው ቪዲዮ ሰርቷል። ብዙ የሚያስቁ ቪዲዮዎች አይቻለሁኝ። አንደኛው ምንድነው ያለው በተለያየ ሀገር ችግሮች ይፈጠራሉ፣ እነዛ ችግሮች ወደ የመን ይመጣሉ፣ የመንን በችግር ሰላም ሊሉ ብሎ የሰራ ቪዲዮ የሚያስቆኛል። እናም ይህ የእሳተ ገሞራ ፍንዳታ ካሁን በፊት ተከስቷል። የተከሰተው ግን ከዛሬ 10 ሺህ ወይም 12 ሺህ ዓመት በፊት እንደሆነ ነው። እና እሳተ ገሞራ ፍንዳታ ይሄ ፈጣን የሚባለው የመሬት ውስጥ እንቅስቃሴ ሊሆንም ላይሆንም ይችላል። ፈጣንና ዘገምተኛ የመሬት ውስጥ እንቅስቃሴዎች አሉ። ፈጣኑ የሚባለው የመሬት መንቀጥቀጥ ምናልባት በተለያየ ጊዜ የእሳተ ገሞራ ፍንዳታ ሊሆን ይችላል። ነገር ግን የዘገየው መሬት ውስጥ እንቅስቃሴ የሚባለው እስከ ሚሊዮን ዓመት ሊፈጅበት ይችላል። በዚህ ምክንያት የተለያዩ አህጉራቶች ሊፈጠሩ ይችላሉ። አንዱ አህጉር ከአንዱ አህጉር ጋር ሊጋጠም ይችላል። አንዱ አህጉር ለሁለት ሊከፈል ይችላል። ኢቭን በብርዳም የሆኑ ሀገራቶች ሞቃታማ ሊሆኑ ይችላሉ። በረሃ የሆኑት ሀገራቶች ቀዝቃዛ ሊሆኑ ይችላሉ። የሚገርማችሁ ነገር ይሄ ስምጥ ሸለቆና ይሄ የባህረ ሰላጤው አገር የሚባሉት ገልፍ ካንትሪዎች ከዛሬ 15,000 ዓመት በፊት ለምለም የነበሩ የተለያየ ወንዞች የተለያዩ ውቅያኖሶች የነበሩበት የተለያዩ የጫካ እንስሳቶች ይኖሩበት የነበረ አካባቢ ነው። የሚገርማቸው ነገር ግን በመሬት ውስጥ በሚፈጠሩ እንቅስቃሴዎች አማካኝነት ነው እንግዲህ ወደ በረሃነት የተቀየረው። እኔ በጣም ገርሞኝ ነው ይሄን ቪዲዮ የሰራሁት ማለት ነው። ሱብሃንአላህ አላህ በቃ እኔ ግርምን ያለኝ የአላህ ስራ አስባችሁታል? ምን ያክል ታላቅ እንደሆነ ምን ያክል የሚገርም እንደሆነ ማለት ነው። እና ይሄ የምናየው ቀዝቃዛ አካባቢዎች የምናየው ሞቃትማ አካባቢዎች ሞቃት ነው ለዘላለም አይቆዩም፣ ብርዱ ነው ለዘላለም አይቆዩም። ብርዳቸው ወደ ሙቀት፣ ሙቀታቸው ወደ ብርድ ይቀየራል። ግርምን ያለኝ ሱብሃንአላህ። እና ይሄንን ለማለት ነው ቪዲዮ የሰራሁት።